ብዙዎቻችን ምን ይፈጠር ይሁን ወይስ ደሞስ ምን ይምጣ? ትላንት እንዳያችሁት ያኒ አሁን እቤት የተባለው ነገር ትቶ ወዴት ሄዱ? ሻይና ቡና እንላለን ወደ ካፌ እንሄድና እያሉ እዛ ያኒ ሲሄዱ ነበር ቪዲዮ ያቆመው የነበረው። የብዙዎቻችን ሀሳብም ደግሞ እንዴ ምን ይፈጠር ይሁን ወይስ ደሞስ ምን ሊያደርጋት ነው ወይስ ደግሞ ምንድነው የሚፈጠረው ነገር? ይሄ የብዙዎቻችን ሀሳብ ነው። እንዲሁም ደግሞ አብርሽ ላይም ሩታ ያደረገችው ነገር ምንድነው? ለምንድነውስ በዚህ ልክ እየተካሄደ ያለው ነገር? የብዙዎቻችን ጥያቄና እንዲሁም ደግሞ ሀሳብ ነው። በነገራችን ላይ በዚህ መካከል አንድ ነገር ሊበላችሁ አሁን የሄርሜ ማለት የሩታ እህት መጥታ ነበር። ከመጣች በኋላ ያወራችውን ነገር ሰምታችኋል ብዬ አስባለሁኝ። አኪድ ይሄ ነገር ሩታ ያደረግሽው ነገር መቼም ተገቢ አይደለምና እንዲሁም ደግሞ ትክክል አይደለሽም። እኔ ብዙ ጊዜ ምን እላለሁኝ የሆነ አንዳንድ ጊዜ ምን አላ መሰላችሁ እኛ ስለምንወዳቸውና እንዲሁም ደግሞ ስለምናደንቃቸው ብቻ ለምሳሌ እኔ ሩታ ወዳጅ ነኝ፣ ሩታ የምታደርገውን ነገር በሙሉ ትክክል ናት ወይም ደግሞ አይ ልክ ናት ነው የሚለው። ለምሳሌ ነው የሚነግራችሁ። አሁን አንዳንድ አስመሳይና አሽቃባጭ ልጆች ስላሉ ነው ይሄንን ያልኳችሁ ማለት ነው። አያቸው አይደል? እዚህ ጋር አሁን ያሄ ማለት ማን ነበረች የሩታ እህት መጥታ ምንድነው ያለችው? ሩታ ያደረገችው ነገር በጣም ትክክል አይደለም፣ በጣም ተሳስተሻል። እኛ የምናቀሽ ሩታ በዚህ አይደለም፣ በዚህ ሁኔታሽን አይደለም እኛ የምናቀሽ ሩታን የሚነክቷት ነው ወይስ ደሞስ ምን ሆና ነው በዚህ ልክ የምትሄደው? እስከ ዛሬ ድረስ ደግሞ ሀብሉን ሰርፕራይዝ እና እንዲሁም ደግሞ ስጦታ የምትለው ከሆነ እስከ ዛሬ ድረስ የት ሄዳ ነበር? ዛሬ ደግሞ እንዴት የአንገቷን ሀብል አውጥታ ለአብርሽ ለመስጣት ያፈለገችው ነገር እኛም እንደናና ተጠራጥረናል። አሁን የሆነ ነገር እያለ ነው እየመሰለን አለው። ይሄ ምንድነው ያለችው? እናንተ ማስተፋቀር ነው እንዴ? እኔ አላቅም። በነገራችን ላይ ስትለው ስለሰማሁኝ ነው እንጂ ማለት ነው። ያንን ነገር አድርገሽ ከሆነ በጣም ተሳስተሻል። ይሄ ነገር ጥሩም አይደለም አስለን ሲጀመርም አብርሽ ቢሆንስ አንዴ ለምንድነው የማይማረው ነገር ሁልጊዜ ለምን ያዋና እንዲሁም ደግሞ ጅል ይሆናል? ይሄ ነገር አንዳችሁም ቦታ የሚፈጠረውን ነገር ትክክል ነው ወይም ደግሞ ተገቢ ነው አልልም ስትል ማጥታለች ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ መቼስ መጥቻለሁኝ። ሁላችንም ሰሞኑን ከምንል ቆይተዋል በነገራችን ላይ። ነገር ግን ደግሞ ትላንት ለታ ደግሞ የተፈጠረውን ነገር ሁላችንም ግራ እያጋባን ነው ያየነው ያለ ነው ማለት ነው። ይሄም ማለት ያኔ ማለት ማን ነው ኤፍሬም እና እንዲሁም ደግሞ ሩታ ያደረጉት ነገር ብዙዎቻችን ጥያቄ ፈጥሮብናል። ይሄም ማለት ሄርሜላ አልሄድም ብላ ነበር በመጀመሪያ እንዳየናት። ከዛም በኋላ ደግሞ አይ በቃ ሻይና ቡና እንላለን እያሉ ሲሄዱ አይተን ነበር። ከዛን ቪዲዮ የቆመ ነው እንደዛ ሲሉ ማለት ነው እየቆመ ነበር ማለት ነው። ከዛም ብዙዎቻችንም እንዴ ምን ሊያደርጋት ነው ወይስ ደሞስ ምን ሊፈጠር ነው? ይሄ ፈረደበት የራቁት ቪዲዮ የሚባል ነውስ ወይስ ምንድነው ሊፈጠር ይሆን? አብዛኞቻችን ወይስ ደሞስ ለራሱ ያስባታል? ያኒ ምን ሊያደርጋት ነው? ብዙዎቻችን ያኒ በብዙ መንገድ ነው እየተረዳ ነው ያለ ነው። ግን ደግሞ አሁን ለታ የሚመጣው ነገርና እንዲሁም ደግሞ የሚፈጠረው ነገር አስደነጋጭ ነው ብዬ ነው ማስበው። ምክንያቱም ሄርሜላን እንደዛ እንትን ብለዋት ወስዷት ምንም ሳይፈጠር በሰላም ትመለሳለች ማለት ከባድ ነው። በነገራችን ላይ እንዳየነውም ደግሞ አቶ አብርሽም እንደዛው ያኒ ሀቢሉን አልፈልግም እያላት ነበር። እንደምንም አድርጋ ጎሮሮ ልታስርለት ስትሞክር አይ እያላት ነበር። ከዛን እሱም እንደዛው ነገሩ ከባድ ነው እናንተ ማለት ነው። ያኒ የሚፈጠረውና የሚካሄደው የነበረው በነገራችን ላይ ሩታ ራሷ ተናግራለች ባለፈው ለሄርሜላ ይሄንን ብዙ ጊዜ ነግሬያችኋለሁኝ። ከዚህ በፊት የሆነ ነገር ቢላ ስላደረገችው አሁን ለታ ደግሞ ያለችውን ነገር አታደርግም ማለት ከባድ ነው። ደግሞ ይሄ ኤፍሬምና እንዲሁም ደግሞ ሩታ ተመካክሮ ያደረጉት አንደኛው ሴራ ነው ማለት ነው። ይሄም ማለት ያኒ አብርሽ ማለት ኤፍሬም ለአብርሽ በማሰቡም ይሆን ወይስ ደሞስ ሌላ ነገር ይፈጠራል? እኔ አሁን እየጠረጠርኩት ያለሁት ማለት ነው ምን መሰላችሁማ እንዴ ሳስበው እንዴ ልጅቷን ለራሱ ይፈልጋታል እንዴ? እናንተም እንደዛ ብላችሁ ተጠራጥራችኋል ወይስ ደግሞ ታስባላችሁ? እንዴ ለራሷ እየፈለጋት ነው እንዴ? ወይስ ደሞስ ምን እየተካሄደ ነው?
በእርግጥ ያኔ ሩታና አብርሽ ባይለያዩ የብዙዎቻችን ሀሳብ ነው፣ ደስ ይለናል። ነገር ግን ደግሞ ከተለያዩም ያኔ ይሄ ነገር ለአብርሽ ብሎ በዚህ ልክ ርቀት ማሄዱ ተገቢ ነው ብዬ አላስብም፣ ኤፍሬም ላይ ማለት ነው። ምክንያቱም ሩታን ብትሆን ጥሩ ያኔ የወንድሙ ሚስት ናት። የሩታ ነገር አብቅቶ ደግሞ ከሄርሜላም ከሆነ ሄርሜላም ሌላ አይደለች የወንድም ሚስት ናት። ስለዚህ ዞሮ ተዛዞሮ ሩታ የከፈለችውና እንዲሁም ደግሞ ሩታ ያደረገችው ከዚህ በፊት የከፈለችውን ዋጋ አስቦም ቢሆን ባለፈው እንዳየ ነው ሁላችንም እሪ ሲሉ ነበር። በቃ የሩታ ነገር አብቅቶልኛል፣ ተውኝ ብያችኋለሁኝ፣ ተውኝ፣ እኔ ነኝ ወንድማችሁ። ስለዚህ በቃ የኔን ደስታ የምትፈልጉ ከሆነ እኔ ሩታ ጋር ሲሆን ምንም ሰላም እየተሰማኝ ስለሊሆና የባካችሁኝ እኔ ምንም እንድትሉኝና እንዲሁም ደግሞ ምንም እንዲፈጠር አልፈልግም፣ ተውኝ ብያለሁኝ እያላ አብርሽ እሪ እያላ ነበር። ከዛም በኋላ ደግሞ እንዳያችሁት አይ በቃ እንደዛ ከሆነ ብሎ ሁለታቸውም ይቅርታ ጠይቃ ያዛኔም ይሄ ይቅርታ ግን እያጠራጠረኝ ነው እያላ ብትልም ሄርሜላም ይቅርታውን ተቀበለች። ከዛም በኋላ ያው ያኔ ትላንት ተፈጠረውን ነገር አይታችኋል ብዬ አስባለሁኝ። ግራ ግብት የሚያደርገን ነገር ነው ያለ። አሁን ቅድም ለታምን ብያችሁ ነበር። አንዳንዴ ምን አላ መሰላችሁ እዚህ ጋር ስለምንወዳቸው ብቻ ጥፋታቸውን ድብቅኔ በጣም ነው ደስ የምትለኝ ይሄ የሩታ እህት ማለት ነው። ለምን ብትሉ ያኔ እዚህ ጋር ስለወደዷት ብቻ ሩታን በቃ ትክክል አድርጎ የሚስሏት አሉ። መቼም አትሳሳቱም። ሰው ሆኖ ደግሞ ማይሳሳት ሰው የለም በነገራችን ላይ። አንድ ጊዜ ሩታ አጥፍታለች ወይም ደግሞ ሩታ ተሳስታለች የሚሉ ልጆች አይቼ አላቅም። ማለቴ እያስመሰሉ ነው ወይስ ደሞስ እያሽቃበጡ ነው? የተወሰኑ ልጆች አሉ በነገራችን ላይ እንደዛ ዞር ዞር ስትሉ ብዙ ነገር ታያላችሁ። አሁን ደግሞ እቺ ማን ነበረች ስሟ ሩታ እህት ማለት ነው። እሷ መጣችና እውነታውን ቁጭን እየተናገረች ማለት ነው። በነገራችን ላይ እኔ ደስ ነው ያለኝ ያለው ይሄ ያኔ እንደዛ ያኔ ሁለት እኩል ሚዛን ሆኖ አብርሽም ጋር ጥፋት ሲኖርበት እንዲሁም ደግሞ ሩታም ጋር ጥፋት ሲኖርባት በዚህ ልክ ያኔ አይ አንቺ ነሽ ጥፋተኛ ወይም ደግሞ አንታና ጥፋተኛ ማለት ትክክለኛ ያኔ አድናቂ ነው ብዬ ነው ማስበው። በነገራችን ላይ አንዳንድ አስመሳዮች አሉ። ሩታን ስለጠሏት ብቻ ሩታን ሆነ ነገር የሚሉ እንዲሁም ደግሞ አብርሽን ስለጠሏት ብቻ አብርሽን ሆነ ነገር የሚሉ እንዲሁም ሄርሜላን አሁን በነገራችን ላይ ሄርሜላ ካልኳችሁ የምሬን አልወዳትም። ሄርሜላን ማለት ነው አልወዳትም ሲጀመር። ለምን እንደው በሰላማዊ ሰዎች መካከል ማእታ ገባች ባልጠፋ ወንድ አብርሽን እንትን ቢላ አፍቅራ ከዛ ይወላችሁ የሰው ይዞ በዚህ ልክ ማዋረድና እንትን ማለት ነው። መቼም ቢሆን የሰው ነው። ብዙ ጊዜ እንደዛ ይላለሁኝ። በዛ ተነሳ ሄርሜላ አልወዳትም። ምክንያቱም ያኔ እኔም ሴት ልጅ ነኝ። ነገና ከነጎዳ ምን ይፈጠር ምናቀው ነገር የለም። ስለዚህ እንደዛ ዝም ብለን እንትን ከማለታችን ጥፋተኛውን አካል እንደዛው ጥፋተኛ እንዲሁም ደግሞ አይ የምንለው አካል ደግሞ በዛው ልክ ቢሆን ጥሩ ነው ወይም ደግሞ ተገቢ ነው ብዬ አስባለሁኝ። ለማንኛውም ነገሩ ከባባድ ነገር ይፈጠራል። ያው እኛም ለማየት እነሱም ለማምጣት እንደው ሲታዩ ደግሞ እየተረጋጋችሁ ቀስ እያላችሁ ማለት ነው። ደግሞ ወጥቃችሁ ሆነ ነገር እንደትሆኑ ደግሞ ወይ ሄርሜላ ሆነ ነገር ከኤፍሬም ሆነ ነገር እንትን ብትሆን፣ ስለዚህ ራሳችሁን እየጠበቃችሁ ጠብቁ ማለት ነው። የሚመጣውን ነገር አብረን የምናይ ይሆናል። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጉ፣ አበረታቱኝ። አዳዲስ ሰው ከሆናችሁ ደግሞ ሰብስክራይብ አድርጉኝ። ያው እንደዛ ትኩስ ነገር ስናይ ደግሞ ይዘናላችሁ ብቅ ማለታችን ስለማይቀራ ቶሎ ይደርሳችኋል። ደውሎ ምልክቱን ጫን በሏት። ባያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።